እዛ ስራ አለብኝ ልሄድ ነው። ቆይ ከሚስት ጋር ነው ተዋወቃችሁት? ተዋወቃችሁት? አልገባኝም። ምንድነው 10 ጊዜ አልገባኝም የምትለው? የምናገረው ነገር እኮ ግልጽ ነው። ነው ወይስ የምትሻሻው ነገር አለ? ምንድነው የምሻሻው? ደሞ ለጊዜ ካለፈ በኋላ ስለተዋወቃችሁ መጠየቅ ለምን አስፈላጊ? መስሎኝ ነበር። እኔ ጫዋ ወልዶ ጫዋ ያሳደጋት መስሎኝ ነበር። አንገት ደፊ አይደለም የሚባለው? ሜሮን እየተናገርሽ ያለሽው ሚስቴን ነው። ደሞ ማግፈልጊው ነገር ካለ ነው በግልጽ መጠየቅ ትችያለሽ። ለዚህም ደርሰህልኛል። ቆይ ለምንድነው ሚስቴ የቡና ቤት ሴት እንደነበረች አልነገርከኝ? ምን ነው ልትክድ ነው? ክለብ ለክለብ ስትዞር አይደል የተገናኛችሁት? ቆይ ማን ነው እንደዚህ ያለሽ? ማንንም ይበለኝ ማን እሷ አንተን አይመለከትም። ብቻ እውነቱን እንድትነግረኝ ነው የምፈልገው። ሜሮን ለመስማት ዝግጁ ከሆንሽ ሁሉን ነገር እነግርሻለሁ። ምን ማለት ነው? በመጀመሪያ ተረጋጊ። ከዛ ቀስ ብዬ ሁሉን ነገር እነግርሻለሁ። እሺ ይሄው ተረጋግቻለሁ። ንገረኝ፣ እየሰማሁህ ነው። ይኸውልሽ የነገረሽ ማንንም ይሁን ማን እኔ ጉዳይ አይደለም። እውነታው ግን አንቺ እንደሰማሽው አይደለም። እና ምንድነው እውነታው? አንቺ ከሰማሽው ስንጀምር የተዋወቅነው ክለብ